ጠዋቴን ሲሳይ ዛሬም ሳላይሽ ላድር ነው ወይ እባክሽ ተሉልኝ እንጂ ነው ፊታችን ቆርጠናል እናሳያችሁ ነው አብራችሁ ቆዩና ዛሬ ሚስተር ሞላ ዩቲዩብ ጋር አብረን የምንቀሳቀስ ነው የባህር ዳር እንቅስቃሴ እናሳያችሁ ነው ከባህር ዳር ደግሞ ዛሬ ያደረገው ቦታላ እሱ የድሮ በቅርቡ የተጠናቀቀውና የብዙዎች መዝናኛ የጊዜ ማሳለፊያ የሆነ የሚገኙ ዘንባባ እናደርጋለን። ቪዲዮ ላይክ እና ሰብስክራይብ በማድረግ ጀምሩ እስከ መጨረሻው ድረስ አብራችሁ ቆዩ። ጉዟችንን ጀምረናል። ወደ ዘንባባ ጉዞ ጀምረናል። የሚስተር ሞላ ዩቲዩብ ነው ቅድም እንደነገርኳችሁ። እኛ ጃይክ ዩቲዩብ ነው ሰብስክራይብ በዛው አድርጉ። እንግዲህ ውድ ተመልካቾቻችን 1 2 3 እያለን ወደ ዘንባባ ፓርክ እየቀረብን ያለነው አብራችሁን ቆዩ። ያሉ እውነቶችን እናሳያችኋለን። አሁን ደግሞ ወደ ኤርፖርት ለመሄድ ታክሲ ምናምን መያዝ ለምትፈልጉ ሰዎች እዚህ አካባቢ ያለው ኤርፖርት መያዣ ነው። ጣና ሴንተር ይባላል። እዚህ ጋር አይደል ታክሲዎች እዚህ ጋር የሚቆሙት? አዎ የባህር ዳር ድምቀት ትልቁ ቅንጡና ሌጀሪው ዩንሰን እና እየታደሰ መሰለኝ። አዎ እየታደሰ ነው እና እዚህ ጋር ነው የሚገኘው ቦታ ጋር አይደል? እኮ አሁን በኮሪደሩ ምናምን አስነስቷቸው ማለት ሌላ ስም ነበረው አንተስ እንጂ ነው ሌላ ስም ነበረው። ደስ የሚል ቦታ እዚህ ግን መግባት ይቻላል። በባለፈ አንተ ገብተበት ነበር። ይቻላል። በእኔ ቪዲዮ አስቀኝቻችሁ ነበር። በቀጣይ ወይ በሌላ ቪዲዮ እንሰራላችሁ። ሌላ ቪዲዮ እንሰራለን። ግን በጣም ነው ደስ የሚለው። ገብቷላ ይህ ሚስተር ሞላ ዩቲዩብ ቻናል ነው። ሰብስክራይብ ሼር እንዲያደርጉ እናበረታታለን። እንደዛ የሚያደርጉ ሰዎች ሰፖርት እናደርጋለን። ይሄ ምን ነበር የሚባለው ህንጻ አሁን እየተሰራ ያለው የፈለገ ጊዮን አናዘር የፈለገ ሪዞርት ነው አይደል? መግቢያው በሩ በጣም እና ደግሞ የባላ 3-4 ምናምን ወንድማማቾች ነገር ናቸው ያሉት። አረባክ ያውን ፈለገ ጊዮን ለሰውየው አይደለም የሚጠቀምበት እንጂ 2-3 ወር ተስፋለ ልጆች ናቸው በደንብ ፕሮፌሽናል ነው የሚጠቀምበት እንጂ ገብቷል። እንደ ኢኒሻል ኢንቨስትመንት አሁን እሱ በጣም ጸዴ ነው። ገብቷል። የባህር ዳር ገጽታ በደንብ ሸክላ አሁን ባህር ዳር ትልቅ ከተማ ነች። መዝናኛ ቦታዎች እንደዚህ አይነት ቦታዎች አሉ። ግን ጥያቄ ውስጥ የሚያስገባ ነው። በዚህ የራሱ ይቻላል ምን ይወጣል የሚጠብቀው ቦታ ነው ብቻ። ቪዲዮውን እያየሁት ነበር የቀረጽከው ቪዲዮ ነው። በጣም ነው የሚያምረው። ስለ ውስጡ አሁን ያለበት ስታንዳርድ እና አሪፍ ነው፣ ጸዴ ነው። ገብቷል። አሁን እየተሰራ ያለው በጣም አሪፍ ነገር ነው። ስለ አሁን ያለበት የከተሞች ስታንዳርድ ምናምን አሪፍ እየሆነ ነው። በቃ አትሊስት ሀስብ ምናምን ለሚያደርግ ሰው ጸዴ ይመስላል። በጣም ጸዴ ነው። ግን እኔ በጣም የሚደብረኝ ነገር አንድ ነገር ነው። ሰው ካሜራ መቅረጽ አይችልም፣ መንቀሳቀስ አይችልም። እዚህ የሆነ ነገር ስትቀርጽ አታዙርብህ ምናምን ያልቀረጽም ሰልፊ ነው። ፕላስ ደግሞ እንደኛ ለእናንተ አዝነን ሾው ለማድረግ እንደዚህ እየሞከርን ለምንድን ነው እንደዚህ የሚገርመው? ግን እዚህ ማለት እንደዚህ እንተሳሰብ እንደዚህ ወጣ ካሉ ካሜራ ወጣ ሲቀርጽ ያለው የሰው አንደርስታንዲንግ ገና አልተለመደም። ለምን እንደሆነ ታውቃለህ? በቃ አዲስ ነው። ሰው ካሜራውን ይፈራል። አረግበት ካለው ተሎ ብሎ ካለው ከፖለቲካል ኢሹ ጋር ነው የሚያያይዘው። ገብቷል። እኔ አላልኩም ኖ እንደዛ ሳይሆን የሚለውን ነገር ያዝቡት። ፐርሲቭ ነው ሰው የሚረዳበት አንግል። በቃ ካሜራ አይወድም። ይሄን ደግሞ ለመቅረፍ ወያረ እንዴ ስቴጅ ነን። ገብቷል። አሁን ጀነሬሽን ይሄን ነገር ሰው ለማድረግ ኃላፊነት አለበት ብዬ አስባለሁ። በዚህ ሞክሩ በቃ ገብቷል። ወጣቱ ምን ማለት አለበት? ሀስል መሞከር አለበት። ኢች ኤንድ ኤቭሪቲንግ ማለት ነው። ዊዛውት ትራይ ምንም አይመጣም። ማን ያዘዋል? እነዚህ ላምጣት ዛሬ ግን አያምርም። ቦታው ምናምን ያምራል። ይመስላል ለካቤኑ ሆቴል ፊት ለፊት ነው የምንገኘው። እዚህ ሉቃት we are approaching on the park ዘንባባ ፓርክ። ስለዚህ እየደረስን ነው ያለነው። አሁን ኦልሞስት የ10-15 ሜትር ርቀት ነው የሚቀረና ለመግባት። ስለዚህ አብራችሁን ቆዩ። ቪዲዮ ላይክ እና ሰብስክራይብ እንዲሁም ሼር በማድረግ አብራችሁን ሁኑ። ይህ የሚስተር ሞላ ዩቲዩብ ነው። ሚስተር ሞላ እየተከረበተ ነው የሚገኘው። ቻናሉን ሰብስክራይብ እያደረጋችሁ አግዙት። ወንድማችን ነው። እስኪ እናፈምሰው።
እና ፈምሰው አዎ ደግሞ በቅርቡ እንሆናለን። ምንም ያግደን ነገር የለም። ገብቷል። በጣም ከዚህም በላይ ደግሞ እንወጣለን። በጣም የተደበቁ ቱባ ባህሎች አሉ። እነሱ እናሳያለን። ገብቷል። ስለዚህ ከእናንተ የሚጠበቀው ሰብስክራይብ ማድረግ ብቻ ነው። ሰብስክራይብ ማድረግ ነው። እስኪ ያዝ አድርጋ አንዴ ንገራቸው። አዎ እንግዲህ አሁን የምታዩት በጣም ሁለተኛው ቅድም ስካይ ሪዞርት አሳየቻችሁ ሌካ ቤሎ ይባላል። the greatest hotel right now in the ባህር ዳር ገብቷል። በጣም ደስ ያለው አሁን ሶ እንግዲህ ወደ ፓርካችን እየደረስን ነው። እንግዲህ እየተሰራ ያለው በጣም ደስ የሚል ነገር ያለው ዋው ገርም ነው። አይገርምም? በጣም በጣም ተመልከት። በጣም የሚገርም ነው። የሚገርመው እኮ ና እንዴ ይሄ እዚህ ጋር እንደዚህ ቀና አድርግና አሳያችሁ። ይሄ እዚህ ጋር የምታዩት ምን ይመስላል? ሞላ ውቢቷ ባህር ዳር ላይ እኔ ላመሰል ይሄ የምታዩት እዚህ ጋር የባህር ዳር ድምቀት መሆኑን እያገለገለ ድልድዩን ታውቃለህ? ድልድዩ ነው ግን ባህር ዳር ምን በዛው ልክ የሚያንጸባርቅ ቦታ ነው። ደስ ይላል። እዚህ ጋር ብስክሌቶች አሉ። ብስክሌቶች ደግሞ ያው አሁን የተሰራው መንገዱ እንቅስቃሴውን ለማሳየት የሚመስለው ደስ የሚል ቦታ ነው። ሁላችሁ መጣችሁ ብታዩት እንመክራለን። ዋው አይገርምም? ኮስትራ እንደዚህ ጋር ያለው በላይ ዘለቀ ነው። እየሰማኝ ነው። እዚህ ጋር ያለው በድልድዩ ቅርጽ ነው የተሰራው። አባ ኮስትር ይብላል። ደጃዝማች በላይ ዘለቀ ነው። ፋሺስት ጣሊያን ከተዋጉ ጀግኖቻችን አንዱ አባ ኮስትር ደጃዝማች በላይ ዘለቀ ነው። እዚህ ጋር ደግሞ እንደምታዩት ጠጋርጋ አሳያቸው። ለምሳሌ በጣና ውስጥ ስትመጡ ከውስጥ የምታገኙ እዚህ ጋር ስትመጡ የምታገኟቸው ለምሳሌ ጣና ስትሄዱ ጣና በምታዩባቸው ጊዜ ምሽት ስፔሻሊ ምሽት አካባቢ ጉማሬዎች እንደዚህ ብቅ ብለው ታገኟቸዋላችሁ። በዚህ ሆነ እስኪ ያሳያችሁ። በጣም ያምራል። በዚህ በኩል ያለው አንተ ሪሊ ጉማሬው ራሱ ነው የሚመስለው። አይገርምም? በቃ ሪሊ ጉማሬው ማለት ነው። ጠጋ ብለህ ብታያቸው በጣም የሚገርም። እዚህ ጋር ደግሞ እንግዲህ ጎጃም ዳቦ ቤት ይላል ሲዲ ሰፈር። ይሄ ደግሞ 40 ሜትር ገባ ሄዳ ወይ ዳቦ ለማሰራጨት አይደል? እዚህ ጋር ሲደብራችሁ ይሄ ባይዘው በባህር ዳር የሚገኙ ከተሞች ናቸው ማለት ሰፈሮች ናቸው። 40 ሜትር ቅጠል መንደር፣ ፔዳ 40 ሜትር ቴክኒሻን ፔዳ ምናምን። እዚህ ጋር ደግሞ አባይ ድልድይ ክፍለ ከተሞች ምናምን ያው ሲደብራችሁ ምናምን እዚህ መጣችሁ አረፍ ብላችሁ ምናምን ትሄዳላችሁ ማለት ነው። እንደዚህ አይነት ላይቶች ምናምን ይበራሉ ማታ። ያው እንደዚህ አሁን ለምሳሌ ካፕሊንግ ሆነ አስቧል። እዚህ ጋር ማታ ላይቶች ምናምን ይበራሉ። ደስ የሚል ነገር ታገኛላችሁ። ይሁላ ግን የሚሆነው ከመግባታችሁ በፊት ገና ቲኬት አልቆረጠም። ልክ በተመሳሳይ እዚህ ጋርም እንደዚህ አይነት ነገሮች አሉ። ሌላው በተለምዶ ፍሬንድሺፕ የሚባል ፓርክ ይባላል። ያው ግን ዘንባባ ፓርክ ነው። ጓደኝነት ይላል። ያው ስታስብ ሰውን እዚህ ጋር ደገፍ ታደርጋለህ። ሲዳብር ምናምን ብቻ ደስ የምትል ቫይብ ነች። እቺ ራሷን ትልቅ ነገር ነች። ሌላው ስትሄዱ ፍቅርን ለመግለጽ ነው እዚህ ጋር የተቀመጠው። እንዲህ እያለን እንግዲህ ወደ በር እየደረስን ያለው። እዚህ ጋር መዝናናት ስትፈልጉ ምናምን አሉ፣ ብዙ አርማዎች አሉ። እንግዲህ አንድ ሁለት እያለን እየደረስን ያለው። ዋው እስኪ በእናትህ እናሳያቸው ሰፋሪ። ዋው ደስ ይላል። እዚህ አካባቢ የምታዩት ብቻ በጣም ነው ያሳመሩት። ጸድ አድርገውታል። ያምራል። በጣም ጥሩ አድርገው ነው የሰሩት። እዚህ ጋር በምታዩት እንደዚህ አይነት አሶች ምናምን ለማስገር የተጠቀሙት ናቸው። አባ ኮስትር በላይ ነው እንግዲህ በዚህ የተቀመጠው የጓደኝነት ፍሬንድሺፕ። ቅድም የጣናዋ ንግስት ውቢቷ ባህር ዳር ይላል። እዚህ ጋር ተቀምጣችሁ ለመዝናናት የተለያዩ አርማዎችና የተለያዩ ተምሳሌቶች ታገኛላችሁ። እዚህ ጋር ደግሞ የምታዩት እንግዲህ ስፔሻሊ በጣና ስትመጡ ጣና ሐይቅ ላይ የምታገኟቸው እንደዚህ አይነት አሞራዎችን ታገኛላችሁ። መግቢያ በሩን ይህን ያህል ካልናችሁ እንግዲህ ወደ ውስጥ እንገባለን ማለት ነው። ከመጀመሪያው ከመግባታችን በፊት ጀምሮ ያለው ፕሮሰስ እናሳያችኋለን። አብራችሁ ይቆዩ። እሺ አሁን እንግዲህ ወደ መግቢያ በሩ እየደረስን ነው ያለነው። መግቢያ በሩ ጀምሮ ያለው ፕሮሰስ እናያለን ማለት ነው። ጋሪ ነው እንጂ አብረን እንሄዳለን ማለት ነው። ይሄ መግቢያ በራችን ነው። አላስወራኛ ለባይዘው ወይ እስኪ አውራችሁ አላስወራኛ አውራ እስኪ አንድ ደቂቃ ጥሞና አለኝ።
አሁን የሚገኘው በሩ እየገባ ነው። ዘንባባ በጣም ደስ የሚለው መግቢያ ይላል። እንከፍላለን። ተማሪ ቀን ሂሳባችን ከፍለናል ማለት ነው። ያው ስንት ነበር ያልሽኝ? 20 ብር ታችን ቆርጠናል። የምናሳያችሁ ነው። አብራችሁን ቆዩና እኔ ተከፍሎ ካልሆነ ከፍዬ አልሰራም ከዚህ በኋላ። አዎ ግን በጣም እኮ ነው ያው እንዲህ እኮ ነው። አንዴ አንተ አውትሽን አድርገህ ስትወጣ ድረስ ሀስል አለው እኮ ምን ነገር ቀላል አይደለም። ሀያ ብር ከፍለናል ማርያምን። አዎ እንግዲህ በጣም ነው የሚያሳዝነው። እንግዲህ መክፈል የለብንም ነበር ምክንያቱም ሾው እያደረግን ያለን ቦታዎችን ለማሳየት። አዎ ለሀገርም እንትን ነው። ለምን እንደዚህ አይነት መሰል ስራዎች ትልልቅ ቦታዎች ያላችሁ ቃኙላችሁ ክፈሏት። ክፍያ ትንሽ ከባድ ነው። በስችንዳ እንግዲህ ውስጡ አንዳንድ እያለን እያሳያችሁን ያለ ነው ማለት ነው። ይህንን ይመስላል ማለት ነው። ገና ብዙ ነገር አለን አላየንም። በጣም ደስ የሚል ቦታ እኔ እየተመሰጥኩ ነው። ባይዘው አዎ ዝም ካልሁበት ስመሰጥ ነው። ቦታው ጸጥ ያለ ነው። ሲደብራችሁ ሲሞቃችሁ እዚህ ጋር መጣችሁ ቁጭ ትላላችሁ። ነፋሻማ አየር ለማግኘት ያው ጸጥ ቦታ ነው። ባይዘው አሁን ክረምት እየመጣ ስለሆነ በጣም ክረምት ነው። ደስ ይላል በጣም። አዎ በጣም ዘንባባ ባህር ዳር ድምቀትና ውበት እየሰጣት ያለው ዘንባባ ፓርክ አዲስ ነገር ተመልሷል። እያሳየኝ አሪፍ ነው። እያሳየኝ እና አየሩ ግን እንዴት ነው ደስ ይላል። ዘንባባ እኔ እስከ ዛሬ ከተሰራው ስራ ሁሉ በጣም ነፋሻማ እንትን አየሩን ለማስገባት ወደ ከተማው እንዲነፍስ እዛ ጋር የሰሩት ከሁሉም ሌላው እንኳን ጸደይ ነው። ብቻ ደስ ይላል አየሩ ደስ ይላል በጣም አስቧል። በዚህ በኩል ደግሞ እንደዚህ ጣናን ስትያው ካፕል የሆናችሁ ሰዎች እስኪ ይችላል ጥሩ እኮ ነው ግን ቦታቸው በጣም ደስ ይላል። እስኪ ወረድ ብለን እዛ ጋር ምንድን ነው ያለው ነገር እናሳያቸው ገብቷላ። እና ደግሞ እዚህ በዳር በኩል በዘንባባ ጀልባዎች አሉ። ጉዞ ሲኖራችሁ እንዲህ ማድረግ ስትፈልጉ ስለመጣችሁ እንዲህ ማድረግ ትችላላችሁ። በቃ ምንም አይነት ገደብ የለባችሁ። በጣም እኮ ደስ የሚለው ገብቷላ። አዎ አንድ ሁለት እያለን እንግዲህ እያሳየናችሁ ነው እያስቃኘናችሁ ነው። ሰብስክራይብ እያደረጉ ነው። አዎ እንግዲህ ለተስፋ ታዩን ሰብስክራይብ እኛ ደግሞ በተመልካቾቻችን በጣም እናምንባቸዋለን። ሰብስክራይበሮችን እየመጣችሁ ሰብስክራይብ አድርጉ የሚታቁ ሰዎች። እውነት ለመናገር ግን ቦታው በጣም በጣም አሪፍ ቦታ ነው። በጣም ነው የሚያምሩ። ጣና በዚህ ይመስላል። ሳጣት የኔ ሲሳይ ዛሬም ሳላይሽ ላድር ነው ወይ እባክሽ ተሎኔ እንጂ ነው። በጣም ደስ የሚል ቦታ ነው። ጠብቃታለሁ። የታለሽ ሔዋኔ? ያው የኛ ይሆናል። ምነው ቀረሽ ለእኔ ግን አዎ ከእርሱ እንዳንወጣባቸው ግን አንዳንዴ ለቀቅ እናድርገው ብለን እኮ ነው። ኢንተርቪው እንዳይመስልባችሁ ብለን ነው። ባይዘው ወይ እንደዚህ እንጂ ስራችን ምንድን ነው? ቦታዎችን ሾው እያደረጋችሁ ስለ ቦታዎች ምን አይነት ቦታዎች ናቸው፣ ምን አይነት ጥቅም ይሰጣሉ፣ ማን ምን ሊያደርግባቸው ይችላል የሚለውን እናስቀኛችሁ። ላላችሁ ዘንባባ ያ ፈለገዩን ሪዞርት ማለት ያ ነው የሰሩ ጀልባ ከነታቸው ጸደይ ነው። አንተ ጀልባ ከነታቸው በጀልባ ከታለም ነው ጀልባ It's amazing. አዎ እንግዲህ እዚህ ጋር ደግሞ የምታዩት በይዞይ የዚህ ሆቴል ባለቤት ሴት ነች። ታውቃታለህ? እዚህ ጋር እናሳያችሁ እስኪ ከዛፏ
ግን እንዴት መሰረቱት? አይገርምም? ትዳር ምናምን የሆነ ስም እኮ ነበረው ከዚህ በፊት እና ያንን አሻሽለው ከዛ ኢቨን እንኳን በዚህ በጣም አካባቢ እዚህ ጋር አካባቢ በዚህ ጋር ፓርክ አካባቢ ያለና ያንን ራሱ ባለቤታዎች ሲደብር መጠራሱ መጽሐፎችን ታነባለህ ምናምን ቤተሰብን ራሱ ዝመጠ በጣም ሊታይ የሚገባ ቦታ እና ባህር ዳር ውስጥ አንደርሬትድ የሆነ ቦታ ነው። እቺ ማታ ላይት ምናምን ትበራለች። ውቢቷ ባህር ዳር ስማርት ባህር ዳር በጣም ደስ የሚል ቦታ ነው። እንጂ ያረከኝ መጀመሪያ ዛሬ በጣም ፍትት ያልኩት እንግዲህ የነበረን ቆይታ ይህንን ይመስላል ማለት ነው። እንደተዝናናችሁበትና የተለያዩ አሪፍ አይነት እይታዎች እንዳገኛችሁ ተስፋ እናደርጋለን። በእርግጠኝነት ሁሎች ተመልካቾቻችን የሚስተር ሞላ ዩቲዩብ ሰብስክራይበሮች ደስ እንዳላችሁ ጥሩ ጊዜ እንዳሳለፋችሁ እርግጠኞች ነን። ሌሎች ባህር ዳር ቦታዎች ግን እንዲሰሩላችሁ የምትፈልጉትን ኮሜንት ሴክሽን ላይ ያሳውቁ። ቻናላችን ሰብስክራይብ በማድረግ እንድታበረታቱ መልእክታችን አስተላልፈናል። ባለቤቱ ይጨርሰው። ያው በጣም የሚገርም ቦታ እንዳያችሁ ተስፋ እናደርገው። አሪፍ ቦታ ነው። እንግዲህ መጣችሁ እንድትዝናኑበት ጥሩ ነፋሻማ አየር እንድትወስዱ አይምሯችሁ እንድታድሱ እንመክራለን፣ እናበረታታለን። አሪፍ ቆይታ ነበረን። ይመቻችሁ።